አብዛኞቹ በውቅያኖስ የሚጓዙ የጭነት መርከቦች ዋና የሞተር ነዳጅ አድርገው ከባድ የነዳጅ ዘይትን የሚጠቀሙት ለምንድን ነው? መርከቦቹ ይህ የነዳጅ ድፍድፍ የሚጠቀሙበት ምክንያት ርካሽ በመሆኑ ነው። ከባድ የነዳጅ ዘይት ድፍድፍ ቤንዚንና ናፍጣ ከተጣራ በኋላ የሚቀረው ነው። በዚህም በጣም ያነሰ ዋጋ ይኖረዋል። ነገር ግን የራሱ የሆነ ችግሮች አሉት። ድፍድፉ ከጊዜ በኋላ በከባድ ዘይት ውስጥ ያለው ውሃና ዝቃጭ በነዳጅ ታንኮች ግርጌ ላይ ይዘቅጣሉ። ታዲያ ይህ ቆሻሻ ክምችት የመርከቡን ሞተር የነዳጅ ስርዓት ሊያበላሽና ቅልጥፍና ሊቀንስ ይችላል። ለዚህም ነው እነዚህ መርከቦች የነዳጅ ታንኮቻቸውን አዘውትረው ማጽዳት የሚኖርባቸው። በመጀመሪያ የታንኩን አየር ሙሉ በሙሉ ያስወጣሉ። የኦክሲጅን መጠኑ ደህንነቱ የተጠበቀ መሆኑ ከተረጋገጠ በኋላ ሰራተኞች ወደ ውስጥ እንዲገቡ ይደረጋል። በመቀጠል ዝቃጩ ጠንካራ በሆኑ ዝቃጩንና ናፍጣውን ለማፍረስ ሌላ ናፍጣ ያፈሳሉ። ምክንያቱም ናፍጣ ወፍራም የዘይት ቅሪት እንዲሟሟ ይረዳል። ሁሉም ነገር ከተላቀቀ በኋላ የቆሸሸውን ድብልቅ በማስወጣት ታንኮቹን ለአዲስ ከባድ ነዳጅ ያዘጋጃሉ። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።